የሰሞኑ ብርድ እንዴት እያደረገውት ነው? ብርድ የማይችል ወዳጅስ አለዎት ወይ? እንግዲያውስ ከሚከተሉት ምልክቶች ጋር ከሆነ ምናልባት የእንቅርት ሆርሞን እጥረት ሊሆን ስለሚችል ይህ ቪዲዮ ለእርስዎ ነው። የታይሮይድ ሆርሞን በሰውነታችን ውስጥ ማነስ ሲከሰት የሚከተሉት ምልክቶች ሊታዩ ይችላሉ። አንደኛ፣ የኃይል መጠንና ሜታቦሊዝም ማነስ። ሁለተኛ፣ የክብደት መጨመር። ሶስተኛ፣ ቅዝቃዜን አለመቋቋም። አራተኛ፣ ደረቅ ቆዳ፣ የፀጉር መሳሳትና የፊት ማበጥ ሊከሰት ይችላል። አምስተኛ፣ በሴቶች ላይ የወር አበባ ዑደት መዛባት ሊከሰት ይችላል። እንዲሁም የድባቴ ስሜትና የእንቅስቃሴ መቀነስ ሊከሰት ይችላል። እነዚህ ከላይ የጠቀስናቸው የህክምና ምልክቶች ካሉ የታይሮይድ ሆርሞን ምርመራ በማድረግ የህክምና ክትትል እንዲያደርጉ እንመክራለን። ይህንንም አገልግሎት ከፈለጉ በፍቅረ ሰላም አጠቃላይ ሆስፒታል መምጣት ይችላሉ። ስሜ ዶክተር ዳንኤል ታረቀኝ፣ በፍቅረ ሰላም አጠቃላይ ሆስፒታል የፋሚሊ ሜዲሲን ስፔሻሊስት። ፍቅረ ሰላም አጠቃላይ ሆስፒታሎች ነን 25 ዓመታትን በታማኝነት